ነገ የውሙል ቂያማ ፀሐይ ባናታችን ትይዩ ስንዝር ብቻ ርቃ በምትቀርብበት እያንዳንዳችን ወንጀላችን በላባችን ማለት ነው ከታች ከእግር ጀምሮ እስከ አፍንጫችን ድረስ እንደ ወንጀላችን ልክ በሚያጥለቀልቀን ጊዜ መጠለያን ጥላ በምንፈልግበት ሰዓት አላህ በአርሽ ጥላ ውስጥ ሰባቱን ያስቀምጣቸዋል ሲባል አንዱ ማን ነበረ? ወሻቡን ነሸአ ፊ ዒባደቲላህ አላህን በመገዛት በዒባዳ ወጣትነቱን ያሳለፈ ማለት ነው። ዒባዳ ዋጋው ውጤቱ ጀነት ነው። ስለዚህ አንድ ለዒባዳ መፈጠራችንን በፍጹም መርሳት እንደሌለብን እንረዳ። ይሄ የመጀመሪያው መልእክቴ ነው። ሌላው ደግሞ ሁለተኛው ስራችን በተለይ በዚህ በረመዳን መሆን ያለበት አተውበቱ ወልኢስቲግፋር ተውበትና ኢስቲግፋርን ሁልጊዜም ቋሚ ስራችን ማድረግ አለብን። ወንጀለኞች ነን፣ ኃጢአተኞች ነን። ዛሬ በጤና በሰላም የተገኘ ነው የረመዳንንም ወር የተወፈቅ ነው ለዚህ ወር ለመወፈቅና ጤነኞች ሆነን ለመቆየት የሰራነው ኸይር ስራ ኖሮን አይደለም። ጌታ አላህ ረሕመቱ ከቅጣቱ በፊት ያሸነፈ በመሆኑ ነው። ትግስቱ ከቁጣው በፊት የቀደመ በመሆኑ እንጂ እንደኛ ማንነት እንደ ወንጀላችን ቢሆን ኖሮ ዛሬ ዓለም ላይ 8 ቢሊዮን ሰው ሳይሆን 8 ሰው ራሱ መኖር አልነበረበትም። ይሄንን እውነት ማን ነው የሚነግረን? የፈጠረን ጌታ አላህ ራሱ ሱረቱ ፋጢር ቁጥር 45 የመጨረሻው መደምደሚያው አየት ላይ ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ እኔ አላህ ሰዎችን በሰሩት ወንጀል ምክንያት ሳልታገሳቸው የሚመለሱበትን እድል ሳልሰጣቸው ወዲያውኑ በቅጣት የሚይዛቸው በሆን ኖሮ አለ። እንደ ሰው ህግና ስርዓት ማለት ነው። ህግን ስትተላለፍ የህግ አካላት ካዩ በቁጥጥር ስር እንደሚያደርጉ እያየሁኝ እየሰማው ቀድሜም እያወቅኩኝ የፈለኩትን እርምጃ መውሰድ እየቻልኩኝ ሰዎችን በሰሩት ወንጀል ወዲያው በቅጣት የሚይዝ ጌታ በሆን ኖሮ ውጤቱ ምን ይሆን ነበር ነው ያለ? ማ ተረከ ዐላ ظهرሃ ሚን ዳባ የመሬት ወለል ላይ አንድ ተንቀሳቃሽ የሚባልን አልተውም ነበር። ሁላችሁንም ከምድረገጽ በወንጀላችሁ ሰበብ አጠፋችሁ ነበር ነው ያለው። ዋቂዑ ተጨባጩ ግን የዛ ተቃራኒ ነው። የሰው ቁጥር እየጨመረ የዓለም ህዝብ 8 ቢሊዮንን እያለፈ ነው የመጣው። ለምን? አላህ ፍጹም ትዕግስተኛ ጌታ ነው፣ ይታገሳል። ፍጹም መሐሪ ነው፣ ይምራል፣ እድልን ይሰጣል ማለት ነው። ስለዚህ ይሄን ያላደረኩት ወንጀለኛ መሆናችሁን አምናችሁ ወደኔ በተውበት በእስትግፋር እንድትመለሱ ነው እያለን ነው። እድሉን ሰጥቶን ነው። ረሱል ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ኸጣ የአደም ልጆች በጠቅላላ ሲበዛ ተሳሳች ናቸው ብለውናል። ነገር ግን ከተሳሳቾቹ እነማን ናቸው የተሻሉት ሲባል ወንጀላቸው የቀነሰ ወይም ያነሰ ሳይሆን ያሉት ወኸይሩል ኸጣኢን አተዋቡን በተውበት የሚመለሱ ናቸው። ስለዚህ ጥፋተኛ መሆናችንን እንመን። የአደም ዘር በጠቅላላ ያጠፋል ተብሏል። እናጠፋለን፣ እንሳሳታለን። አይነቱና መጠኑ የአንዱ ከሌላው ቢለያይም ሰው ሆኖ ጥፋተኛ ያልሆነ ግን የለም ማለት ነው። ታዲያ ምን ይሻለናል? ኃጢአተኛ መሆናችንን ካመነ አላህ ለኃጢአተኞች የደገሰው ድግስ ምንድነው? ጀሃነም እሳት። ነገ የውሙል ቂያማ ጀሃነም እሳትን የሚቋቋም ሰውነት የለንም። እሳት ውስጥ መግባት አልፈልግም የሚል የአላህ ባሪያ ካለ ብቸኛው መፍትሄ አተውበቱ ወልኢስቲግፋር ተውበትና ኢስቲግፋርን ቋሚ ስራው ማድረግ ነው።